ዓለምን ካስደነቁ በአፍሪካ ውስጥ ከሚገኙ 10 እውነታዎች እንመልከት። ሰላም ጤና ይስጥልን። አፍሪካ ስትባል ብዙዎች ድህነት ወይም ዱር እንስሳት ብቻን ያስባሉ። ግን ይሄ አህጉር ዓለምን የሚያስደንቁ ሚስጥሮችንና እውነታዎችን በውስጡ ይዟል። ዛሬ ስለ አፍሪካ ሊያስደንቁት የሚችሉ 10 እውነታዎችን እናያለን። ይህ ሳኮል ሬዲዮ 90.62 ነው። የመጀመሪያው እውነታ ይሄ ነው። አፍሪካ 55 ሀገራት ያሉባት አህጉር ናት። ከ1.5 ቢሊዮን በላይ ሰዎች የሚኖሩባት ሲሆን ከ2000 በላይ ቋንቋዎችም ይነገሩባታል። ሁለተኛው እውነታ የዓለም ረዥሙ ወንዝ ናይል ሪቨር የሚገኝባት ብቸኛዋ አህጉር ይቺ አፍሪካ ነች። ይህም በሀገራችን ኢትዮጵያ ስም አጠራር አባይ ተብሎ የሚጠራውና የታላቁ ህዳሴ ግድብ የተከናወነበት ረዥሙ ወንዝ 6600 ኪሎ ሜትርን የሚያቋርጠውና 11 አገራትን የሚያቋርጠው በዓለማችን ላይ ካሉት ወንዞች ሁሉ ረዥሙ የሚባለው ወንዝ የሚገኝባት አህጉር ነች። ሌላኛውና ሶስተኛው የዓለማችን ትልቁ ሙቅ በረሃ የሚገኝባት አህጉር ነች። የሳራ በረሃ ሳራ ደዘርት የሚባለው ከ9 ሚሊዮን ስኩዌር ኪሎ ሜትር በላይ ስፋት ያለው በረሃ የሚገኝባት አህጉር አፍሪካ ነች። አራተኛው የሰው ልጅ መነሻም ተብላ ትሰየማለች። ብዙ ሳይንቲስቶች የዘመናዊ ሰው መነሻ አፍሪካ መሆኗን ይገልጻሉ። ይህም የሆነው በሀገራችን ኢትዮጵያ በአፋር ክልል ከተገኘችው አውስትራሎፒቲከስ አውፋሪንሲስ ወይም በአካባቢያዊው መጠሪያው ሉሲ ግኝትን በተመለከተ ነው። አምስተኛው ወጣቶች የበዙባት አህጉር ወይም the youngest continent in the world ተብላ ትጠራለች። አፍሪካ በዓለም ላይ በጣም ወጣት ህዝብ ያለባት አህጉር ናት። ሌላው ደግሞ የተፈጥሮ ሀብት ባለቤት ነው። ተፈጥሮ እንዲሁ የለገዛት ወርቅ፣ አልማዝ፣ ፕላቲኒየም፣ ኮባልት እናም ሌሎች ብዙ ማዕድናት በአፍሪካ ላይ ይገኛሉ። ሌላኛውና ሰባተኛው የዓለም ታላቁ የእንስሳት ስደት የሚከናወንባት አህጉር ይቺ የኛው አፍሪካ ነች። በኬንያ፣ ታንዛኒያ በየዓመቱ ሚሊዮኖች የሚቆጠሩ የዱር እንስሳት ይሰደዳሉ። ስምንተኛው የዓለም ትልቁ ነጠላ ድንጋይ የሚገኝባትም አህጉር ነች። አሉሩ በአውስትራሊያ ቢገኝም አፍሪካ ደግሞ እጅግ ግዙፍ ነጠላ ድንጋዮችን በመያዝ ታዋቂ ናት። ለምሳሌ ዙማ ሮክ በናይጄሪያ። ሌላኛውና ዘጠነኛው ታሪካዊ ስንጣሌዎች ጅማሬም ተብላ ትወሰዳለች። የግብፅ፣ የኑቢያ፣ የአክሱም እናም የማሊ መንግስታት በዓለም ታሪክ ትልቅ ሚና ተጫውተዋል። አስረኛው የወደፊቷ አህጉር ወይም ተስፈኛይቱ አህጉር ትባላለች። ይህም ሊሆን የቻለው በፍጥነት እየጨመረ ያለው ወጣት ህዝብ፣ ቴክኖሎጂ እናም ፈጠራን አፍሪካ ለወደፊቱ ትልቅ ኃይል እንደሚሆን በማሰብ ነው። አፍሪካ የተፈጥሮ ሀብት፣ የባህል ብዝሃነት፣ የታሪክ ክብር እናም የወደፊት ተስፋ ያላት አህጉር ናት። ከነዚህ እውነታዎች የትኛው አስደነቃችሁ? በኮሜንት ይንገሩን። ቪዲዮውን ከወደዱት ለሌሎችም ያጋሩ። ሳኮል ሬዲዮ 90.62ንም በመቀላቀል ቤተሰብ ይሁኑ። እናመሰግናለን። መልካም ጊዜ ይሁንልዎ።